የሰው ልጅ ከአስደናቂ አፈጣጠሩ በተጨማሪ ውስብስብና ረዘም ያለ የጽንስ እድገት ሂደት አለው። በአጠቃላይ 40 ሳምንታት ገደማ የሚፈጀው ይህ የጽንስ እድገት ቆይታ በሶስት ዋና ዋና ክፍላተ ጊዜያት ወይም ትራይሚስተርስ ይከፈላል። እያንዳንዱ ትራይሚስተር 14 ሳምንት ወይም በአማካይ 3 ወር ገደማን የያዘ ነው። በእያንዳንዱ ትራይሚስተር ጽንሱ የሚያልፍባቸው የራሱ የእድገት ሂደቶችና ደረጃዎች አሉ። ሰላም ጤና ይስጥልኝ ክቡራን የኢትዮ ሐኪም ቤተሰቦችና ተመልካቾች እንደምን ቆያችሁ? በዛሬው ቪዲዮአችን በእያንዳንዱ ሳምንታትና ወራት የጽንስ እድገት የሚያልፍባቸውን ሂደቶች ደረጃ በደረጃ እንመለከታለን። አብራችሁን ቆይ። የጽንስ እድገት ሂደት የሚጀምረው የሴቷ ዘር ከወንድ ዘር ጋር በመዋሃድ ሲሆን በማህፀን ቱቦ ወይም ፋሎፒያን ቱብ ውስጥ የወር አበባ በመጣ በሁለተኛው ሳምንት ገደማ ይከሰታል። ሁለቱም የዘሮች ጤናማ ከሆኑ የሁለቱም ዘሮች ዘረመል ወይም ዲኤንኤ በመዋሃድ ብላስቶሜር የሚባል የጽንስ ደረጃ ይኖረዋል። ይህ ብላስቶሜር በውስጡ ያሉት ሴሎች በፍጥነት በመባዛት ወደ ብላስቶሲስት ደረጃ ያድጋሉ። ብላስቶሲስት ብዛት ያላቸው ሴሎች ከተከማቹ በኋላ ሴሎቹ በሁለት ቡድን በመከፈል ለዋናው ጽንስና ለእንግዴ ልጅ እድገት የስራ ድርሻ ይወስዳል። ጽንስ ከተፈጠረ ጀምሮ ከ5 እስከ 7ኛው ቀን ድረስ ጉዞ በማድረግ ከማህፀን ቱቦ ወይም ፋሎፒያን ቲዩብ በመነሳት ወደ ማህፀን ግድግዳ ጉዞ ያደርጋል። ይህም በአማካኝ ከ5 እስከ 7 ቀናትን ይወስዳል። ጽንሱ የማህፀን ግድግዳ እንደደረሰ የማህፀን ግድግዳ ላይ በመለጠፍ እድገቱን የበለጠ ማፋጠን ይቀጥላል። ተመልካቾቻችን እስካሁን ያየናቸው የእድገት ሂደቶች በመጀመሪያዎቹ 2 ሳምንታት ወይም የወር አበባ ከመጣት ጀምሮ ሲቆጠር በ3ኛና በ4ኛው ሳምንት የሚከናወኑ ሂደቶች ናቸው። የሰው ልጅ የጽንስ እድገት ልክ እንደ ጠፍጣፋ ዲስክ መስሎ ይጀምራል። ቀስ በቀስ ዲስክ መሰል ቅርጹ ወደፊት በመታጠፍና ከጀርባ በኩል በመጉበጥ እድገቱን ያስተካክላል። ይህ እድገት አብዛኞቹ አጥቢ እንስሳትም የሚያልፉበት የጽንስ እድገት ሂደት ሲሆን የጽንሱ እድገት እየጨመረ ሲሄድ ግን በቅርጽና በይዘት እየተለያዩ ይመጣል። ከ5ኛው እስከ 8ኛ ሳምንት ጽንሱ ዋና ዋና የሰውነት አካላት የሚፈጠሩበት ወሳኝ ጊዜ ነው። ይህም በሳይንሱ ፔሪድ ኦፍ ኦርጋኖጀነሲስ ተብሎ ይጠራል። በዚህ ወሳኝ የእድገት ጊዜ ጽንሱ ለማንኛውም አይነት አደገኛ ኬሚካሎች ወይም መድኃኒቶች ከተጋለጠ ጽንሱ የመውረድ ድሉ ወይም የአፈጣጠር ችግር ይዞ የመወለድ ዕድሉ ከፍተኛ ነው። ስለዚህ በዚህ ጊዜ የሚወሰዱ መድኃኒት ላይ ከፍተኛ ጥንቃቄን ማድረግ ያስፈልጋል። በ5ኛው ሳምንት ጽንሱ የአንጎልና የአከርካሪ እንዲሁም የማዕከላዊ የነርቭ ስርዓት መፈጠር የሚጀምርበት ጊዜ። በተጨማሪም ልብ በትንሽ ቱቦ መልክ መፈጠር ይጀምራል። በ6ኛው ሳምንት ለወደፊት እጅና እግር ሊሆኑ የሚችሉ ቡቃያዎች ጉብ ጉብ የሚሉበት ጊዜ ነው። በተጨማሪም የደም ዝውውር የሚጀምርበት ጊዜ ነው። እንዲሁም የጆሮ የአይንና የአፍ አወቃቀሮች ይፈጠራሉ። በ7ኛው ሳምንት የጽንሱ የልብ ምት መታየት ይጀምራል። እንዲሁም አጥንቶች ካርትሌጆችን መተካት ይጀምራል። በተጨማሪም በአልትራሳውንድ የሚሆን በአይን ለማረጋገጥ አይቻልም የወንድም ሆነ የሴት ብልቶች መፈጠር የሚጀምሩበት ጊዜ ነው። በ8ኛው ሳምንት አይንና ጆሮ መታየት ይጀምራል። ትብትና የእንግዴ ልጅ በትክክልና በተሟላ ሁኔታ ምግብና ኦክሲጅን ወደ ጽንሱ ማመላለስ ይጀምራል። ከ8ኛው ሳምንት በኋላ ጽንሱ ከኤምብሪዮ ወደ ፌተስ ይሸጋገራል። ከዚህ ጊዜ በኋላ ያለው ጊዜም ፌታል ፔሪድ እየተባለ ይጠራል። አሁን ደግሞ በ3ኛው ወይም ከ9 ሳምንት እስከ 14 ሳምንት ያለውን ጊዜ እንመልከት። በዚህ ጊዜ ጽንሱ እጅግ በፍጥነት የሚያድግበት ጊዜ ነው። በእነዚህ ሳምንታትም ጽንሱ የፊት ቅርጹ እየለየ እጅና እግሮቹ ጣቶቹም ጨምሮ እየለዩና እየታዩ ይመጣል። የጽንሱ እንቅስቃሴም ከ11ኛው ሳምንት ጀምሮ ይታያል። ሆኖም የእንቅስቃሴውን እናትየዋ መስማት ወይም ማዳመጥ አትችልም። ጽንሱ ሽንት ማምረትና መሽናትም ይጀምራል። ከነዚህ ጊዜያት ቀጥሎ ያለው ሁለተኛው ክፍላተ እርግዝና ወይም ሰከንድ ትራይሚስተር የሚባለው ነው። ይህኛው የእርግዝና ጊዜ ደግሞ ዋና ዋና የጽንስ የእድገት ሂደቶችን መመልከት እንሞክራለን። ይህ ጊዜ ከ18 ሳምንታት ያለውን ጊዜ ያጠቃልላል። ይህም ከ4ኛው እስከ 7ኛው ወር ያለውን ማለት። በዚህ ጊዜ ጽንሱ ጾታውን በአልትራሳውንድ ማየት የሚቻልበት ጊዜ ነው። የጽንስ ቆዳ መጠንከርና ስስ ፀጉሮችን ማብቀል ይጀምራል። ከ18ኛው ሳምንት ጀምሮ ሽንት በደንብ ማምረት የሚጀምርበት ጊዜ ነው። ስርዓትን ሽርሽሪት በዳበረ መልኩ ይጀምራል። የአተነፋፈስ ስርዓትና የሳምባ እድገትም ይከናወናል። የጽንሱ እንቅስቃሴ ለእናትየዋ መሰማት ይጀምራል። እንዲሁም ጽንሱ ድምፅን መስማት የሚጀምርበት ጊዜ ነው። የልብ ስራና የደም ዝውውርም በተሟላ ሁኔታ ይከናወናል። አሁን ደግሞ የመጨረሻውን የእርግዝና ክፍላተ ጊዜ ወይም ሰርድ ትራይሚስተር እንመለከታለን። ይህም ጊዜ ከ29ኛው ሳምንት ጀምሮ ጽንሱ እስከሚወለድበት ጊዜ ያለውን የእርግዝና ጊዜ ያጠቃልላል። በዚህኛው ክፍላተ ጊዜ አብዛኛዎቹ አካላት እድገታቸውን የሚጨርሱበትና እነዚህም እድገታቸውን በከፍተኛ ደረጃ የሚያሳድጉበት ጊዜ ነው። በዋናነት በዚህኛው ጊዜ የሳምባ እድገት በከፍተኛ ደረጃ ይከናወናል። እንዲሁም ከፍተኛ የክብደት መጨመር የሚኖረው በዚህ ጊዜ ነው። በተጨማሪም ልዩ ልዩ ሚነራሎች ከእናትየዋ ወደ ጽንሱ እንዲከማቹ ይደረጋል። በሽታን ለመከላከል የሚያስችሉ ኢሚኖግሎቢኖችም ወደ ጽንሱ ይተላለፋሉ። ይህም ጽንሱ በተወለደ ጊዜ ለሚገጥመው ኢንፌክሽን እና ከባድ አካባቢያዊ ሁኔታ ወይም ኤክስተርናል ኢንቫይሮንመንት ለመቋቋም ይረዳዋል። ውድ የቻናላችን ቤተሰቦችና ተመልካቾቻችን የዛሬውን ቪዲዮ በዚህ እናጠቃልላለን። በቀጣይ በሌላ አዲስ ቪዲዮ እስክንገናኝ መልካም ቆዩ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። አመሰግናለሁ።